እኛ የዓለም ሕዝብን የምንወድ አማሮች ነን። እምንጠላው ሰው የለንም። አማርነትን የለበስነው ስላለበሱንና እንደ እስራኤሎች ስላሳደዱን ነው። ይህን የተናገርኩት አማራ በአማራ መሰብሰብ የሚል ሐሳብ ስላለ ነው። ሞቷችን ያን ታላቅ አማራ ሕዝብ መመለስ ሲሆን፣ ሁለተኛው ሞቷችን ኢትዮጵያን ማዳን ነው። ግን ኢትዮጵያን ማዳን የምንችለው የቀነጨረ ኢኮኖሚካሊ በጣም ዝቅተኛ ደረጃ ላይ የደረሰ ሙሉ የሚሰራበት ቦታ አጥቶ ያቀረቀረበትን ሕዝብ ይዘን አይደለም አንስተን ነው ማለት ነው። ስለዚህ መጀመሪያ አማራን ትልቅ ማድረግ ያስፈልጋል። አይደለም ኢትዮጵያን ለአፍሪካም ለዓለምም እንተርፋለን በሐሳብ ደረጃ ማለት ነው። ሌላው ማንሳት የምፈልገው ነገር እንግዲህ የአማራ ሕዝብ በዚህ በ30 ዓመት ድሃ እንዲሆን አይምሮው ላውዚ እንዲሆን እንዳይሰራ ተደርጓል። ስለዚህ በኢኮኖሚና በእውቀት በፖለቲካ ህብረተሰቡን መቀስቀስ ያስፈልጋል። እናንተን ማመሰግናችሁ ሸራተን ላይ ያን ሐሳብ ሰተናችሁ በአንድ ጊዜ አማራን ክልል ቀስቀሳችሁ አማራ ውስጥ በመግባታችሁ አሁን ወደፊት ታሪክ መስራት ነው የምንፈልገው። እኛ ያለፈውን ታሪክ መድገም አንፈልግም። አሁን የአማራን ህዝብ እንደገና ታሪካዊ ለማድረግ ይሄ ሁሉ ምሁር መመዝገብ አለበት፣ ስሙን መስጠት አለበት፣ ኳሊፊኬሽኑን መስጠት አለበት። ፓርቲም ቢሆን ፓርቲም አባል ባይሆንም ኮንትሪቢዩት ማድረግ አለበት ለአማራ ታላቅነት ማለት ነው። ስለዚህ ሁላችንም መዝግበን አደረጃጀት ተሰጥቶን በፓርቲ ብቻ አይደለም የምንደራጀው፣ በፓርቲ ብቻ ሳይሆን በምሁርነት ተደራጅተን በየኳሊፊኬሽናችን ጥናት የምታጠኑ ከሆነ ጥናት እያጠናችሁ የተለያየ ነገር ማድረግ ቅድም ስታነሱ አይቻለሁኝ። እሱን አድርገን መሄድ አለብን። አሁን ምን ሆነ? አሁን የአማራ ትግል እየጠራ ነው። አፋብኃ ተሰብስበው አያውቁም። አፋብኃ ተዘግቷል። አፋብኃ ለየብቻቸው ነው እየሰሩ ያሉት። አፋብኃ መግለጫ የሚያወጣው አስረስ ሲያወጣ ከስር ታዩታላችሁ። አዲስ ተስፋ፣ አዲስ አስተሳሰብ፣ አዲስ ምናምን ካለ አስረስ ነው ያወጣው። የጎጃም ፋኖ በራሱ ፕሪንት አድርጎ ዋይፋይ አላቸው፣ ኢንተርኔት አላቸው፣ ላፕቶፕ አላቸው፣ ፕሪንተር አላቸው፣ ችግር የለባቸው። ያንን ጽፈው አዲስ ተስፋ ምናምን ብሎ ያወጣሉ ማለት ነው በአፋብኃ ስም። አፋብኃ የሚቀጥል አይመስለኝም። አፋብኃ የሚቀጥል አይመስለኝም። ስለዚህ አፋብኃ ሰራተኛ የነበረው አፋብኃ ውጤታማ የነበረው ጎጃም ገብቶበት ነው። እነ አስረስ ገብተውበት እነ ዘመነ ገብተውበት ነው ሽባ ያደረጉት። ስራ አስፈጻሚው ተሰብስቦ አያውቅም፣ ተወያይቶ አያውቅም፣ ዘግቶታል። እነዛ መግለጫቸው ያምር የነበረው ሶስቱ አንድ ላይ በነበሩ ጊዜ መግለጫቸው ያምር የነበረው አሁን እዚህ ኮተት መጥቶበት ኮተቱ ገብቶበት የአማራን ትግል የሚጎትት የሚያስነቅፍ የሚያስተች በነ ኤርሚያስ ዋቅጅራ ዘወትር ትንተና እንዲሰጥበት የሚያደርግ አስረስ ማዕረ የሚያዘጋጀው ያመጣው ነው ማለት ነው። የጎጃም ፋኖ ታንቋል። የጎጃም ፋኖ ተጠልፏል። ጎጃሞቹ ጓደኛ ማቾቹ ተጠቃቅሰው አንዱ ወደ ሸዋ አንዱ እዛው እንዲቀሩ ተደርጓል። ዝምድናቸው ከተመስገን ጥሩና ከአረጋ ከበደ ጋር ዘመዳማቾች ናቸው። አስረስም ማረሸትም እንደገናም ደግሞ መቶ አለቃ ማስረሻ ማለት ነው ጓደኛሞች ናቸው፣ ቤተሰቦች ናቸው። ስለዚህ ወሎ የላኩት ጎንደርን እንዲበጠብጥ ወሎን እንዲበጠብጥ የላኩት ይኸው ማስረሻ ወጥቷል። ይሄ ጠበቃው እኔ ላይ አፉን ሊከፍት የነበረው ነው። ይህም ታስሮ ወጥቶ ጀግና ነኝ ተብሏል። ይኸው ባለመነጽሩ ዜንጦ ደግሞ የጎጃሙ ይሄ ጎጃም ያለ ጎጃም ሽባ ያደረገ ይሄኛው ደግሞ ጎጃሜ ነው። እዛ ወሎ ሄዶ የአማራ ፋኖን ሽባ ለማድረግ ሲቀረብ የከረመ በመድኃኒት ኃይል ያለ በሚስት ላይ ሚስት ደርቦ ሚስቱ ክስ ስታመጣበት በቃ እዚህ ጭቅጭቅ ከሚፈጠርብህ ሚሽንን ተቀበል ተብሎ የሄደ ከዛ ከእስክንድር ጋር ሆኖ ሲያሳልጥ የነበረ ነው። አሁን እጁ ሰጥቷል። ከመስፍኔ ጋር ነው እጁን የሰጠው ታስታውሳላችሁ። ማስረሻ እጁን ይሰጣል፣ የቀን ጉዳይ ነው። መስፍኔ የወያኔ የጌታቸው አሰፋ ምክትል ነበረ። ከዚያ በኋላ እስክንድርን ይዞ ከእስክንድር ጋር አብረው ሸዋ ሄዱ።
ከዛ ጎጃም፣ ከዛ ወደ ሸዋ መጡ። ከዛ ተቀመጡ። መስፍን ኮሎኔሉን አንቆ እንዲይዝ፣ እስክንድር መከታውን አንቆ እንዲይዝ ተመደቡ ብዬ ተናግሬያለሁ። ስለዚህ ይሄኛው የአፋባ በምንድን ነው የሚፈርሰው አልኳችሁ? ገንዘብ ባለመስጠት ለእንትኑ ማለት ነው። ለዚህ ለአፋድ ለነስክንድር ገንዘብ ባለመስጠት። ለነስክንድር ገንዘብ ካልተሰጠ አበበ እስክስ፣ ሀብታሙ አያሌው፣ እነ ብሩክ ይባስ፣ እነ ኢየሩሳሌም፣ ጣና ሚዲያ፣ እነ ዶክተር አምሳሉ፣ ጋሻ ሚዲያ ኡጋንዳ አፈር ከድቼ ነው የሚገባው። ስለዚህ ካርታና ዳማ ሲጫወቱ ይውሏታል ብዬ ተናግሬ ነበር። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በተለይ አሜሪካን ሀገር ያላችሁ፣ ካናዳ ያላችሁ፣ አውሮፓ ያላችሁ ገንዘባችሁን ለነ ዶክተር አምሳሉ ባለመስጠት፣ ለነ ሀብታሙ አያሌው ባለመስጠት ትግሉን ታድጋችሁታል። ያ የሐሰት ፋብሪካ የሐሰት ማሽን የነበረው ጸረ አማራ ኃይል ከፋፋይ ኃይል ጋሽ አሰግድ ሲያዝ ጮቤ የረገጠው ሀብታሙ ዛሬ ብትንትን ወጥቷል። የሉም አንዳቸውም የሉም። እግዚአብሔር በታተናቸው። ወንዙ እየጠራ መጣ፣ ውሃው እየጠራ መጣ፣ ኮተቱ እየጠራ መጣ፣ ጸረ አማራው እየጠራ መጣ። እየጠራ መጣ። አንዳቸው የሉም። እዚህ ውስጥ አንዳቸው የሉም። $1,000,000 ቢኖርም $500 ቢኖር የለም። አሁን ፍንክች የለም። እንቅ አደረጉ። ዛሬ መቼም ፈረደብኝ። አያሌው መንበር ዛሬ እንትናጁን ሰጠ። ወንድ ይላል። ከዚህ ደግሞ ፋኖን የሚደግፍ ይመስላል። ይሳሳትና ያሰገጥ ያደለ የክፍለ ሀገር ልጅ አይደለ? ይሳሳትና ደግሞ ይጽፋል። ወንድ ይላል። ወደ ብልጽግና ገቡ ስለ ወንድ ይላል። እዚሁ ደግሞ ታች ይወርድና ብልጽግና ወታደሮቹ ብርድ ልብስ እየወሰዱ ነው። ጎንደር ገብተው የገበሬ ብርድ ልብስ እየወሰዱ ነው እና ብታስተካክሉ ጥሩ ነው። እንደውኩ ወይ ፋራ እኔ ፋራ እኮ በእውነት ፋራ አይሰልጥንም። ለማንኛውም ግን አዲስ አበባ ትንሽ የአዲስ አበባን ውሃ መቅመስ የሚያክል ነገር የለም። እኔ መቼም ከሀረር መጥቻ አዲስ አበባ መቆየቴ ነው የጠቀመኝ። እንዲህ ሰው እንዴት የራሱን እንትን ይላል። በእውነት እንኳን ብዙ እንትን አይደለም። ያም ሆነ እየጠራ ነው። ማስረሻ ተሰናብቷል። አሁን ጻፉልኝ ጎጃም በጣም ሰንኮፍ የሆነ ወደ ብልጽግና ይገባል፣ ወደ ድርድር ይገባል፣ የተወሰነ ኃይል ይዞ ይገባል። ጎጃምን እንዲህ ሊል ይችላል፣ ግን ፈውስ ይመጣል። ለጎጃም ፈውስ ይመጣል። ሚስቱ የናፈቀችው ልጆቹ የናፈቁት ሰው ይወጣል። ያጎቱን ልጅ ተከትሎ ይወጣል። አለቀ። ትግሉ በረድ እያለ ይመጣል። እናገረዋለሁ። ለጊዜው ተደነግጣላችሁ። ምን አባቱ ይቃዣል፣ ምን አባቱ ይቀባጥራል ትላላችሁ። እውነቱ ይሄ ነው። በቃ